የአክሱም ንጉስና ጥበበኛው ልጅ። ከጥንት ጊዜ ጀምሮ በኢትዮጵያ ሰሜን ክፍል ታላቅ ከተማ ነበረች። የዚችም ከተማ ስም አክሱም ይባላል። አክሱምም በጣም የታወቀ ከተማ ነው። ታላላቅ የድንጋይ ሐውልቶችና ንግዶች እንዲሁም ደግሞ ጥበብ ነበሩባት። በዚያን ጊዜ ታዲያ በአንድ በጥሩ ታላቅ ንጉስ ተመራም ነበረ። ህዝቡ በታዛዥነትና በፍቅር ይመራም ነበረ። ንጉሱ ታዲያ አንድ ሐሳብ ሁሉ ጊዜ በውስጣቸው ይመላለስም ነበረ። ሀገሬ ውስጥ ከሁሉ የበለጠ ጥበብ ያለው ማን ነው እያሉ ሁሉ ጊዜ ራሳቸውን ይጠይቁ ነበረ። እንደተለመደውም ታዲያ አንድ ቀን ጠዋት ንጉሱ ህዝቡን በሙሉ ሰበሰቡ። እንዲህም ብለው ጠየቋቸው። ማን ነው ከሁሉ የበለጠ ጥበብ ያለው በማለት ጠየቋቸው። ይሄንን የመለሰልኝ እሸልመዋለሁም አሉ። ሰዎቹም እኔ በማለት መልስ መመለስ ጀመሩ። ንጉሱ ግን አንድ ከባድ ጥያቄ ጠየቁ። ለሰው ልጅ በጣም አስፈላጊው ነገር ምንድነው ብለውም ጠየቁ። ሰዎቹም ብዙ መልስ ሰጡ። አንዳንዶቹ ወርቅ አሉ፣ ሌሎቹ ደግሞ ኃይል አሉ፣ እንዲሁም ሌሎቹ ደግሞ ብዙ ንብረት አሉ። ንጉሱ ግን በህዝቡ መልስ አልተደሰቱም ነበረ። ድንገት አንድ ትንሽዬ ልጅ ከሰዎቹ መካከል ተነሳ። ሰዎቹም በልጁ ድርጊት ተገረሙ። ንጉሱም ፈገግ አሉና እስኪ አንተ ትንሽዬ ልጅ መልሱን ንገረኝ አሉት በአግርሞት እየተመለከቱት። ትንሹ ልጅም በአክብሮት ሰላምታ ከሰጣቸው በኋላ ንጉስ ሆይ ለሰው ልጅ በጣም የሚያስፈልገው ነገር ጥበብ ነው አላቸው። ንጉስም ለምን ብለው ጠየቁት። ልጁም እንዲህ ብሎ መለሰላቸው። ጥበብ ካለ አላቸው ሰው ወርቅ ሊያገኝ ይችላል። አሁንም ጥበብ ካለው ሰው ሀገሩን በሰላም ሊመራ ይችላል። አሁንም ጥበብ ካለው አላቸው ለሌሎች ሰዎች መልካም ይሆናል አላቸው። ንጉሱም በደስታ እንዲህ አሉት፣ ዛሬ ከሁሉም የበለጠ ጥበብ ያለው እዚህ ትንሽዬ ልጅ ጋር ነው አሉ። እንዲሁም ሽልማቱን ሸለሙት። ህዝቡም በልጁ አስተዋይነት ተገረሙ። ንጉሱ ሁሉንም ልጆች ትምህርት እንዲያገኙ ትምህርት ቤት እንዲሰራ አዘዙ። እንዲህም አሉ፣ ትምህርትና ጥበብ አሉ ከሁሉ የሚበልጥ ሀብት ነው አሉ። ልጆች የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር በማድረግ ደግሞ